አንድ ብርጭቆ ውሃ በእጅህ ብትይዝ ክብደቱ አይሰማም። ለአንድ ደቂቃ ብትይዘው ምንም አይደለም። ለአንድ ሰዓት ብትይዘው ግን እጅህ መደንዘዝ ይጀምራል። ቀኑን ሙሉ ብትይዘው ግን እጅህ ሽባ ሊሆን ይችላል። ሐሳብም እንደዚሁ ነው። ትክክለኛ ሐሳብ መፍትሄውን ያመጣል። ደጋግሞ ማሰብ ግን አእምሮን ሽባ ያደርጋል። ዛሬ የምናየው አእምሮአችን እስኪዝል ደጋግመን የምናስብበትን እንዴት ማቆም እንደምንችል 4 ሳይንሳዊ መርሆችን እነግራችኋለሁ። እስከ መጨረሻው ተከታተሉ። አንድን ችግር ለምን ያህል ጊዜ ማሰብ ይገባናል? ብዙዎቻችሁ ለመሆኑ ለአንድ ችግር ምን ያህል ጊዜ ማሰብ ይገባል ብላችሁ ትጠይቁ ይሆናል። ስነ ልቦናዊ ጥናቶች አንድን ትልቅ ውሳኔ ለመወሰን ወይንም ለችግር መፍትሄ ለማግኘት ከ2 ሰዓት በላይ ማሰብ አያስፈልግም ይላሉ። ለምን ሲባል ከ1 እስከ 2 ሰዓት ያለው ጊዜ አእምሯችን መረጃዎችን ሰብስቦ መፍትሄው ይህ ነው የሚልበት ንቁ የፈጠራ ጊዜ ነው። እዚሁ ላይ የጤናማና ጤናማ ያልሆነን አስተሳሰብ እንመልከት። የጤናማ አስተሳሰብ ባህሪ ይህ ችግር አጋጥሞኛል፣ መፍትሄው ምንድን ነው በማለት መፍትሄዎችን 1 2 3 ብሎ በማስቀመጥ ወደ ተግባር መሄድ ነው። ጤናማ ያልሆነ አስተሳሰብ ደግሞ ከ2 ሰዓት በላይ ማሰብ መፍትሄ ላይ ሳይሆን ለምን እንዲሆነ፣ እኔ ምን በድዬ ነው፣ ነገስ ምን ሊፈጠር ነው በሚሉ ጥያቄዎች ውስጥ መዘፈቅ ነው። አስታውሱ፣ አንድን ምግብ ለማብሰል እሳት ያስፈልጋል። ነገር ግን እሳቱ ከበዛ ምግቡ ይቃጠላል። ማሰብም እንደ እሳቱ ነው። ልኩ ካለፈ መፍትሄውንም ያቃጥለዋል። አሁን ደግሞ ደጋግሞ ማሰብ የሚያመጣቸው ጉዳቶች እንመልከት። አንደኛ፣ የውሳኔ አልባነት አናላይሲስ ፓራላይሲስ። ብዙ ባሰብኩ ቁጥር ውሳኔ የመወሰን አቅምህ ይጠፋል። ሁለተኛ፣ የአእምሮ ድካም ሜንታል ፋቲግ። ሰውነት ሳይሰራ አእምሮ ብቻ ስለሚሮጥ ከፍተኛ ዝለት ይሰማል። ሶስተኛ፣ የጤና ጠንቅ የልብ ምት መጨመር፣ የምግብ አለመፈጨትና የእንቅልፍ ማጣት ዋነኛ መንስኤ ነው። አራተኛ፣ የጊዜ ሌባ ትላንትናን በማሰብ ወይንም ነገን በመጨነቅ ዛሬን እንድታጣ ያደርጋል። አሁን ደግሞ ከዚህ ልማድ ለመውጣት 4 ጥበባዊና ስነልቦናዊ መፍትሄዎችን እንመልከት። አንደኛ፣ የ5 ደቂቃ የጭንቀት ጊዜ። አእምሮህ እንዲያስብ አትከልክለው፣ ይልቁንም ጊዜ ወስንለት። ለምሳሌ ከቀኑ 11 ሰዓት እስከ 11 ሰዓት ከ5 ደቂቃ ድረስ ብቻ በደንብ ተጨንቄ አስባለሁ በል። ከዚያ ውጭ ሲመጣ ግን ጊዜ አይደለም ብለህ አሳልፈው። ሁለተኛ፣ አንድ ሐሳብ ሲመጣብህ 2 ጥያቄዎችን ጠይቅ። አንደኛው ጥያቄ ይህ ነገር አሁን በእኔ ቁጥጥር ስር ነው? ሁለተኛው ጥያቄ ደግሞ አሁን ማሰቤ መፍትሄ ያመጣል? መልሱ አይደለም ከሆነ ሐሳቡን እንደ ደመና በጭንቅላት ላይ አልፎ እንዲሄድ ፍቀድለት። ሶስተኛ፣ ወደ ተግባር መለወጥ ነው። አክሽን ኦሪየንቴሽን። ከመጠን በላይ ማሰብ የሚመጣው ስራ ፈት ከሆንክ ብቻ ነው። ሐሳብን ለመግደል ስራ መጀመር ብቸኛው መፍትሄ ነው። በሐሳብ ስትዋጥ ተነስተህ ቤትህን አጽዳ፣ ስፖርት ስራ፣ ወይንም ደግሞ መጽሐፍ አንብብ። አራተኛ ደግሞ በወረቀት ላይ ማስፈር ነው። አእምሮ ውስጥ የታጨቀውን ሐሳብ ወደ ወረቀት ቀይረው። ወረቀት ላይ ሲሰፍር ሐሳቡ ብዙ መሆኑን ቀርቶ ትንሽ መሆኑን ትረዳለህ። ቤተሰቦች፣ ነገን አስቦ የሚጨነቅ ሰው የነገን ችግር አይቀንስም፣ ይልቁንም የዛሬውን ጥንካሬ ነው የሚበላው። አእምሮህ አገልጋይህ እንጂ ጌታህ እንዲሆን አትፍቀድለት።